ደጃል የሚወጣበት ቀን ምክንያቱና ምልክቶቹ አላህ Subhanahu Wa Ta'ala ደጃልን ከታሰረበት ነፃ ማውጣት የዓለም ፍጻሜ የመጨረሻ ምልክቶች የመጀመሪያው እንዲሆን ፈቃዱ ሆነ። ደጃል ከዋሻው የሚወጣው በቁጭት ወይም በቁጣ ነው። ሐፍሳ ረዲየላሁ ዐንሃ እንዳስተላለፈችው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ደጃል ከምሽጉ የሚወጣው በሚያገኘው አስቆጭ ነገር የተነሳ ነው። ደጃል የሚነሳው ቆስጠንጢንያ በሙስሊሞች እጅ ከገባች በኋላ ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም እንዲህ ብለዋል፣ የቤተል መቅዲስ ልማት የየትሪብ ውድቀት ምልክት ነው። ይህም ታላቅ ጦርነትን ያስከትላል። ታላቁ ጦርነት ደግሞ የቆስጠንጢንያ ድልን ያስከትላል። ከቆስጠንጢንያ ድል በኋላ ደጃል ይወጣል። የደጃል መነሳት ምልክቶች። የደጃልን መነሳት የሚያሳዩ ጥቂት ምልክቶች አሉ። አንደኛ፣ የአርማጌዶን ጦርነት ይካሄዳል። ከዚያም የኤፍራጥስ ወንዝ ይደርቃል። ጦበሪያ የተሰኘው ባህር ተመሳሳይ ዕጣ ይገጥመዋል። በይሳን የተባለ ዛፍም ይደርቃል። ይህ ዛፍ የሚገኘው በፍልስጤምና በሮም መካከል ነው። የአርማጌዶን ጦርነት ከተካሄደ ቀጣዩ ክስተት የደጃል መምጣት ነው። ሁለተኛ፣ የድርቅ፣ የረሃብ፣ የፈተናና መከራ ዓመታት ይመጣሉ። ሰዎች ላይ የእምነት ባህሪ ይቀንሳል። የአላህ መልእክተኛ አለይሂ ሰላቱ ወሰላም እንዲህ ብለዋል፣ ደጃል ከመምጣቱ በፊት 3 ድርቃማ ዓመታት ይከሰታሉ። ሰዎች ብርቱ ረሃብን ይጋፈጣሉ። በመጀመሪያው ዓመት አላህ ሰማይ 1/3 ያህል ውሃዋን እንድትይዝ መሬትም 1/3 ምርቷን እንድትቀንስ ያዛል። በሁለተኛው ዓመት ሰማይን የዝናቧን 2/3 እንድትይዝ መሬትም 2/3 ምርቷን እንድትቀንስ ያዛታል። በሶስተኛው ዓመት ደግሞ ሰማይም ሆነ ምድር ቅንጣት ታህል ዝናብም ሆነ ምርት አይሰጡም። መላ ዝናቧን አቅፋ ትይዛለች፣ አንዲት ጠብታ አይዘንብም። መሬትም ምርቷን ሙሉ በሙሉ ታቅባለች። አንዳችም አረንጓዴ ነገር አታበቅልም። ኮቴ ያለው ነገር ሁሉ ይጠፋል፣ አላህ የሻላቸው ሲቀሩ። በዚያ ዘመን ሰዎች ምን እየተመገቡ ይኖራሉ? ተህሊል ወይም ላኢላሃ ኢላላህ፣ ተክቢር፣ አላሁ አክበር፣ ተሕሚድ፣ አልሐምዱሊላህ። ይህ በምግብ ቱቧቸው ውስጥ ገብቶ እንደ ምግብ ያገለግላል። ኢብኑ ማጃህና ኢብኑ ኹዘይማ ዘግበውታል። በአሁኑ ወቅት በርካታ የዓለም ሕዝብ ከድህነት ወለል በታች ይገኛል። በውሃ ሰበብ የተቀሰቀሱ ጦርነቶች ጥቂቶች አይደሉም። በውሃ ጉዳይ የሚወዛገቡ ሀገሮችም በርካታ ናቸው። በጥቅሉ ደጃል ይፋ የሚሆነው በመሬት ላይ ንቅዘትና ብልሹነት በነገሰበት ዓመትና መከራ በበዛበት ጦርነት፣ ሀብትና የመሬት ገጽታ ለበረሃማነት በተጋለጠበት፣ ባህሮች በደረቁበት፣ ዓለም አቀፋዊ ቀውሶች በተባባሱበት ተጨባጭ ሁኔታ ነው። ኑሮ በዚህ መልኩ ተጣቦ ሳለ ደጃል በፈተና ላይ ፈተና ሆኖ ይቀርባል፣ ይነሳል። አላህ ከእርሱ ፈተና ይጠብቃል። የደጃል ፈተናና መፍትሄው። አንደኛ፣ የደጃል ፈተና የመጨረሻው ዘመን ፈተና ነው። የፈተናዎች ሁሉ ቁንጮ ነው። የፈተናውን ክብደት ለመግለጽ ነብዩ አለይሂ ሰላቱ ወሰላም ከሶላት በኋላ ምን ጊዜም ከደጃል ፈተና ጠብቀን በማለት ዱዓ እንድናደርግ መክረዋል። ከሰለፍ ዑለማዎች መካከል የተወሰኑት ዛሂሪዮች ይህ ዱዓ ግዴታ ነው ብለዋል። ምክንያቱም የአላህ መልእክተኛ አለይሂ ሰላቱ ወሰላም አንደኛችሁ ተሸሁድ አንብቦ ሲጨርስ ከአራት ነገር አላህ ይጠብቀው ዘንድ እንዲህ በማለት ዱዓ ያድርግ። አላህ ሆይ እኔ ከጀሃነምና ከቀብር ቅጣት፣ ከህይወትና ከሞት ፈተና እንዲሁም ከመሲሑ ደጃል ተንኮል ባንተ እጠበቃለሁ ብለዋል። ከዚህ በበረታ መልኩ የአላህ መልእክተኛ አለይሂ ሰላቱ ወሰላም እንዲህ በማለት አሳስቧል። ማንም አላህ የላከው ነብይ ህዝቦቹን በደጃል ጉዳይ ላይ ሳያስጠነቅቅ አላለፈም። በመሆኑም እኔም ላስጠነቅቃችሁ እወዳለሁ። ኑህ ህዝቦቹን አስጠንቅቋል። አንድም ነብይ ለህዝቦቹ ያልገለጸውን ሁኔታ ልገልጽላችሁ እወዳለሁ። ደጃል አንድ አይና ነው፣ አላህ ደግሞ አንድ አይና አይደለም። ኢማሙ ሙስሊም ረዲየላሁ ዐንሁ እንደዘገቡት ነዋስ ኢብኑ ሰምዓን ረዲየላሁ ዐንሁ የአላህ መልእክተኛ አለይሂ ሰላቱ ወሰላም በአንድ ማለዳ ደጃልን አወሱ። ዝቅ አድርገው ገለጹት፣ ከፍ አደረጉት፣ በቴምር ዛፎች ስር የተደበቀ እስኪመስለን ድረስ። የደጃል መከሰቻ ጊዜን አርቆ በማየት ስለርሱ መግለጽን መዘንጋት አግባብ አይደለም። ነቢያቶች እርሱን በተመለከተ አሳስቧል።
ከላይ በተጠቀሰው ሐዲስም ነብዩ መሐመድ አለይሂ ሰላቱ ወሰላም በደጃል ጉዳይ ላይ ደጋግመው የሚናገሩ በመሆናቸው ሰሃቦች ከተምር ዛፍ ኋላ የተደበቀ እስኪመስላቸው ድረስ ክስተቱን ይጠባበቁ ነበር። ነብዩም አለይሂ ሰላቱ ወሰላም የደጃል ፈተና ስሜታዊ መሆኑንና ጽኑ ሙእሚኖችን ሊያስደነብር እንደማይገባ አመልክተዋል። ደካማ ሙስሊሞች ግን የፈተናው ሰለባ እንደሚሆኑ ጥርጥር የለውም። ስለዚህ ከመሲሑ ደጃል ፈተና መጠበቅ የሚቻለው ጠንካራ ኢማን በማዳበርና ከስሜታዊነት ራስን ነፃ በማድረግ ነው። ደጃል በርካታ ተአምራትን ይዞ ስለሚነሳ ደካማ ኢማን ያላቸው ሰዎች ይፈተናሉ። ዓለም አቀፋዊ ረሃብ ከተከሰተ በኋላ የሚመጣ በመሆኑም በእርዳታ ሰበብ ሰዎችን ያከፍራል። የሚመገቡት ምግብ ከሐላል ወይም ሐራም ምንጭ ስለመሆኑ አንድም ጥያቄ ማቅረብ የማይሹ ኃያላት በመሲሑ ደጃል መረብ በቀላሉ ይጠለፋሉ። ፈተናው በእርግጥ ቀላል አይደለም። ለዚህም ነው ነብዩ አለይሂ ሰላቱ ወሰላም የፈተናዎች ቁንጮ መሆኑን የገለጹት። ሂሻም ኢብኑ ዓምር ረዲየላሁ ዐንሁ እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም አደም ከተፈጠረ ጀምሮ እስከ ቂያማ ቀን ድረስ ከደጃል የከፋ ፈተና አልተከሰተም ብሏል። በሌላ ሐዲስም ሰዎች የደጃልን ፈተና በመፍራት ወደ ተራራ ይሸሻሉ ብለዋል ነብዩ አለይሂ ሰላቱ ወሰላም። የኢማን ጽናት የሌለው ሰው ከደጃል ፊት መቅረብ እንደሌለበት ነብዩ አሳስቧል። የደጃልን መምጣት የሰማ ሰው ከርሱ ይራቅ። አንድ ሰው በኢማኑ ተማምኖ ይጠጋዋል፣ በደጃል ማስመሰያዎች ተጠልፎ የእርሱ ተከታይ ይሆናል። አህመድ፣ አቡ ዳውድና ሐኪም ዘግበውታል። ዳሩ ግን የቂን ያለውና ኢማኑ የሞላ ሰው ደጃልን ቢቀርብና ሐሳዊነቱን ቢያጋልጥ የሚደርስበት ጉዳት የለም። ደጃል የመሬትን ንፍቀ ክበብ በ40 ሌሊት ያዳርሳል። በአውሎ ንፋስ እንደሚነዳ ዝናብ በፍጥነት ይጓዛል። ሰዎችን በርሱ አምላክነት እንዲያምኑ ይጠራል። ሰይጣንም በጎኑ ይቆማል። ወደ መካና መዲናም ይጓዛል። በመልአክ አጀብ የሚጠበቁ በመሆኑም ሊገባ አይችልም።